ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያ ህዝባዊ እንቢተኝነቱ ተጠናክሮ መካሄዱን የሚያሳዩ መረጃዎች እየወጡ ነው። በዩኒቨርሲቲዎች የተጀመረው ተቃውሞ ከኦሮሚያ ክልል ባሻገር በተለያዩ የኢትዮጵያ አካባቢዎችም ተስፋፍቷል። በአማራ ክልል በደብረ ታቦር ተማሪዎች አደባባይ ወጥተው የአገዛዙን የትምህርት አካሄድና ፖሊሲ በመቃወም ድምጻቸውን አሰምተዋል። የአብይ አህመድ አገዛዝ በተለያዩ ዩኒቨርሲቲዎች የተጀመረውን ተቃውሞ ለማስቆም በሪፐብሊካን ጋርድ የታጀበ ወታደራዊ አፈና ሊጀምር መሆኑ ታውቋል። በየካምፓሱ ወታደሮችን እያሰማራ እንዳለም ነው የደረሰን መረጃ የሚያመለክተው። በሌላ በኩል የደሞዝ አልተከፈለንም ጥያቄ በመላ ኢትዮጵያ በሰራተኞች ዘንድ ተቃውሞ እያስነሳ ይገኛል። በማዕከላዊ ኢትዮጵያ በሃዲያ ሰራተኞች አደባባይ ወጥተው ደሞዝ ይከፈለን ሲሉ ተቃውሟቸውን አሰምቷል። የአብይ አህመድ አገዛዝ ግራ በመጋባት ውስጥ ይገኛል። የኃይል እርምጃ ለመውሰድ እየተዘጋጀም ነው። በሌላ በኩል በአማራ ክልል የአማራ ክልል ምክር ቤት ስብሰባ ተቀምጧል። ከመጪው ምርጫ አስቀድሞ ሚያዝያ 5 ቀን ትምህርት እንዲቆም የሚያስችል የውሳኔ ሐሳብ አቅርቦ እየተወያየ ነው። በአማራ ክልል ምርጫው ከመካሄዱ በፊት ትምህርት ሙሉ በሙሉ መቆም አለበት የሚል ውሳኔ ነው ለምክር ቤቱ ቀርቦ እየተወያዩ የሚገኙ። የአብይ አህመድ አገዛዝ ከኤርትራ አንጻርም የጀመረውን የትንኮሳ እርምጃ እያበረደው ይገኛል። የተማጽኖ ጥሪም አቅርበዋል። በቻይና የኢትዮጵያ ኤምባሲ በኤርትራ ጋር ሽምግልና ለመቀመጥ የአብይ አህመድ አገዛዝ ፍቃደኛ መሆኑን የሚገልጽ ጥሪ ማቅረባቸውን ነው ያገኘነው መረጃ የሚያመለክተው። በአጠቃላይ አገዛዙ በግራ መጋባት ውስጥ ይገኛል። እንግዲህ እምቢ በሚል መሪ ቃል ነው በዩኒቨርሲቲዎች እየተካሄደ ያለው የተማሪዎች ተቃውሞ ተስፋፍቶ የሚገኘው። ከኦሮሚያ ክልል በስፋት ተጀመረ። አክሱም ዩኒቨርሲቲ፣ ባህር ዳር፣ እንደዚሁም ደብረ ታቦር፣ በአዋሳ ምልክቶች የሚታዩበት በቴፒ በመላው ዩኒቨርሲቲ ነው የተጀመረው። እንግዲህ አገዛዙ የኃይል እርምጃ ለመውሰድ ምንም ጊዜም አልሰጠም፣ ፋታም አልወሰደም። በየካምፓሱ ወታደሮችን አሰማርተዋል። ለማስፈራራትም ነው። ቀይ ቦኔት ገና እንደሚሰማራና ሪፐብሊካን ጋርድ ስምሪት ተሰጥቶት በየዩኒቨርሲቲ ካምፓሱ እንደሚገባም እየዛቱ ይገኛሉ። ተማሪዎችን ለማስፈራራት ነው። የስነ ልቦና ጥቃት ከወዲሁ ጀምረዋል። የኃይል እርምጃ ለይቶ በማሰር ተማሪዎችን ተመርጠው መሪ ናቸው በሚል የተወሰኑትን እያፈኑ እየወሰዱ እንዳለም ነው የተገለጸው። ምናልባት ይሄ ችግሩን ያቆመዋል፣ ተጀመረውን አድማ ሊያቀዘቅዘው ወይም ሊያስቆመው ይችላል። እንዳየነው ከሆነ እየባስበት እየተስፋፋ እንደመጣ ነው መረዳት የተቻለው። ምናልባት በተለያዩ አካባቢዎች በህብረተሰቡም የሚነሱ የደሞዝ ጭማሪ ጥያቄ፣ የመብት ጥያቄዎች፣ እነዚህም ነገሮች እየተስፋፉ ነው ያሉትና አጠቃላይ በሆነ ሁኔታ ሀገሪቱ ሙሉ ወደሆነ ህዝባዊ እምቢተኝነት ውስጥ እየገባች ለመሆኗ ብዙ ስርጅ የሆኑ ነገሮችን እያየን እንገኛለን። እንግዲህ ምን እየሆነ ነው? አዲስ አበባስ በዚህ ወቅት ላይ ምን እያሸተተች ናት? መሳይ የአገዛዙ ጦር እኮ አርሲ ዩኒቨርሲቲ አመጽ ሲነሳ ይሄንን ለማብረድ ከፍተኛ የጦር ልኮ ለማብረድ ሙከራ አድርጎ ነበረ። ነገር ግን እንደተቀደደ አቆማዳ በየቦታው እየፈሰሰበት ወደ ተለያዩ ዩኒቨርሲቲዎች ዘምቶ በኦሮሚያ ክልል በሁሉም ዩኒቨርሲቲ ማለት በሚያስችል ደረጃ ዘሎም በድሬዳዋ ዩኒቨርሲቲ፣ በደቡብ ዩኒቨርሲቲዎች በበርካታ ቦታዎች ላይ እንዲሁም በማዕከላዊና በደቡብ ምዕራብ ኢትዮጵያ ክልል በሚገኙ ዩኒቨርሲቲዎች ላይ አመጹ በሰፊው ተቀጣጥሎ ይገኛል። ዛሬ ደግሞ ወደ አማራ ክልልና ወደ ትግራይ ክልል ተሻግሯል። ይህን ያሳየው መንግስት ወይም ብልጽግና የሰራቸው ከባባድ ስህተቶች አሁን ከባድ ዋጋ እያስከፈለው እንደሚገኝና ይህንንም መቆጣጠር ተስኖት እንዳየን ነው እያየን የሚገኘው። አሁን በበርካታ አካባቢዎች የዩኒቨርሲቲ ተማሪዎች ብቻ ሳይሆኑ አጠቃላይ የከተሞች ነዋሪዎች፣ የከተማው የሚገኙ ማህበረሰብ ከዩኒቨርሲቲ ተማሪዎች ጋር ጥያቄዎችን አብረው እያነሱ እንደሚገኙ፣ እንዲሁም የመንግስት ሰራተኛው ያነሳው ጥያቄ አሁን የደሞዝ ጥያቄ ብቻ ሳይሆን የነጻነትና የእኩልነት ጥያቄ፣ በሰላም የመኖር በህይወት የመኖር ጥያቄዎችን አብረው እያነሱ እንደሚገኙና በተለይ በደብረ ታቦር ዩኒቨርሲቲ በስብሰባ ላይ እየተናገሩ የነበሩ ተማሪዎች ከእንግዲህ በኋላ ይህ ስርዓት በስብሷል፣ በፍጹም ልንታገሰው አንችልም፣ የሚመጣውን ስርዓት የተሻለ እንዲሆን ለማድረግ ትግላችንን አፋፍመን መቀጠል አለብን በማለት ነው የተናገሩት እንጂ አንድ አመት ትዘምታላችሁ ወይም አንድ አመት ትምህርታችሁን አቋርጣችሁ ከማህበረሰቡ ጋር ተቀላቅላችሁ አገልግሎት ትሰጣላችሁ በሚለው ብቻ አይደለም። አሁን ጥያቄዎቹ መልካቸውን እየቀየሩ እየሰፉ የኢትዮጵያን ህዝብ አጠቃላይ በደል ተሸክመው ጥያቄዎቻቸውን እያቀረቡ እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን የአገዛዙ ጦር ኃይል ያው እንደለመደው ወታደሮችን አሰማርቶ አፈና ለማድረግ እየሄደ ነው። ይሄ እንግዲህ እንደው አንድ አባባል አለ፣ ዝም ብለህ ንገስ ቢሉት እንዴት ሆኜ ሳልዋጋ እንዳለው ንጉስ
ከውጊያ ውጪ ወይም ኃይልን ከመጠቀም ጉልበትን መሳሪያን ከመተኮስ ውጪ አስተዳደራዊ ችሎታ የሌለው አመራር መፍትሄ ይመጣል ተብሎ ስለማይጠበቅ ልክ እንደዚህ ንጉስ በወታደራዊ አካሄድ ጦር መርቶ ጦርነት በሌለበት ውጊያ ከፍቶ ራሱ ተሸንፎ እንደሚመለስ እንጂ ከእንግዲህ በኋላ የሚቀለበስ የህዝብ ጥያቄ የለም፣ በጥይትና በዱላ የሚመለስ መልስ የለምና በአጠቃላይ ህብረተሰቡ ከኢትዮጵያ ዩኒቨርሲቲ ተማሪዎች፣ ከኢትዮጵያ የመንግስት ሰራተኞች፣ ከኢትዮጵያ ሐኪሞች፣ ከኢትዮጵያ ሹፌሮች ጋር በመሆን ትግሉን ማቀጣጠል መቻል እንዳለበትና አዲስ አበባም አሁን በአዲስ አበባ ዩኒቨርሲቲ ከፍተኛ ቁጥር ያለው የሪፐብሊካን ጋርድ አባላት ከግቢው ውጭ ብቻ ሳይሆን ከግቢው ውስጥ በመግባት ከፍተኛ የሆነ የዛቻና ማስፈራራት እየፈጸሙ እንደሚገኙና ከፍተኛ ክትትል እየተደረገ እንደሆነ በዶርሚተሪ ወይም በተማሪዎች የማደሪያ ክፍል ውስጥ በመግባት የተማሪዎችን እንቅስቃሴ በአይነ ቁራኛ እየተከታተሉ እንደሚገኙ ነው እና ይሄ ጫናና በደል ሲበዛ የዩኒቨርሲቲ ተማሪዎችም እንግዲህ ፈንቅለው ወጣው አጠቃላይ የወንድሞቻቸውንና የጓዶቻቸውን ጥያቄ ይዘው እንደሚወጡ ነው የሚጠበቀው። ምናልባት ይሄም የዩኒቨርሲቲ ተማሪዎች አመጽ አብይ አህመድ በኃይል አስቆመዋለሁ ብሎ የሚሄድበት ርቀት በተወሰነ ደረጃ ነገሮችን ቀዝቀዝ ሊያደርግ ይችላል ተብሎ የሚሰጋ እንዳይሆንም ተማሪዎቹ ጥንቃቄ ባለው መልኩ ለዚህ ለመጣባቸው የአገዛዙ የኃይል እርምጃ ሌሎች ዘዴዎችን በመጠቀም ተቃውሟቸውን መቀጠል የሚችሉበት የተለያዩ ቴክኒኮች እንዳሉ እንግዲህ በዘርፉ ላይ ብዙ ጥናት ያደረጉ ብዙ ጽሁፎችን የጻፉ ምሁራንም የፖለቲካ ሰዎችም እየገለጹ ይገኛሉ። የዩኒቨርሲቲ ተማሪዎች በንባብ ላይ የተመሰረተ በእውቀት ላይ የተመሰረተ በጣም እርጋታ ባለው መልኩ እንዲሁ ስሜት ብቻ ሳይሆን ሌሎች ነገሮችንም ከግምት ባስገባ መልኩ ተቃውሟቸውን መቀጠል ያለባቸው እንደምንሰማውና በአንዳንድ መሪዎቻቸው እንደሚገለጸው ከሆነ ተቃውሟቸው የሚበርድ አይደለም፣ እስከ መጨረሻው የሚገፉበት ነው። እንዲሁ መነሻ ምክንያት ሆኖ የአንድ ዓመቱ የአገልግሎት አስገዳጅ አገልግሎት መስኩኑን እዛን ላይ ያተኮረ ጥያቄ አነሱ እንጂ የተለያየ ቦታው ላይ እንደሚገለጸው ከሆነ የኢትዮጵያ ሕዝብ የደረሰበት ቆና አገዛዙ ከዕለት ወደ ዕለት ሀገሪቱን ወደ ገደል እየወሰዳት ያለውን አካሄድ በማውገዝም ጭምር ነው ሰልፉ እየተካሄደ አድማውም እየተካሄደ የሚገኘው። እንግዲህ የህዝቡም ጥያቄ ገፍቶ እየመጣ ነው። ደቡብ ኢትዮጵያ አካባቢ ብዙ ጥያቄዎች ብዙ ንቅናቄዎች እየተካሄዱ ነው። ዛሬ በደረሰንም መረጃ በተለይ ሀዲያ አካባቢ አጠቃላይ የሆነ የስራ ማቆም አድማ የሚካሄድበት ሁኔታ የታሰበበት እንዳለና ወደዚህ ንቅናቄ ህዝቡ ለመግባት በዝግጅት ላይ እንዳለ ነው የሚታወቀው። ይሄ ጉዳይ በወላይታም በሶዶ እንደዚሁ በቦዲቲ በሌሎች የአርባ ምንጭና ዙሪያ አካባቢዎችም ባሉ ቦታዎችም ንቅናቄ መጀመሩን የሚያሳዩ ሪፖርቶች ነው እየተቀበልን ያለ ነው።